አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ የኔ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ነገር ሰላም ነው። ባላችሁበት ሰላምና ጤና ብዝዝት ይበልልኝ። እንደውም ክርስቲያኖቼ ጀማዎቼ ሰላም ሰላም ብያለሁ። ሰላም ከእናንተ ጋር ይሆን እላቸዋለሁ። እና ዛሬ እስቲ አንድ ቪዲዮ ቲክቶክ ላይ ዞር ዞር ስል አይቼ ሀሳብ ልስጣበት ብዬ መጥቻለሁ። እሱም በዙሪያችን እኛ የአረብ ሀገር ሴቶች ይክዳሉ፣ ትዳራቸውን ይክዳሉ፣ ባሎቻቸውን ይክዳሉ የምልበት ጉዳይ ነው። ያም ያው እንደኔ የአረብ ሀገር ሴት ናት፣ ጠንካራ ጀግና ሴት ናት። አላህ ይጨምርልሽ። በምትሰጪ ሀሳብ አስተያየት ያወቅሽን ማሳወቅ መልካም ነው። ከይር ነገር አለና አንድ ሰው ያወቀን ማሳወቅ አጅር አለውና አጅር አላህ ይክፈልልሽ። እና እስቲ ወደ ቪዲዮ እንሂድ። ቪዲዮን አብረን እንስማ። እስቲ እኔም የተሰማኝ አይል ሀሳብ ሰጣበታለሁ። ጀሀነም ላይ በብዛት እኛ ሴቶች ለምንድን ነው የምንገኘው? ምክንያቱ ረሱል አለይሂ ሰላቱ ወሰላም ጀሀነም ላይ የሚገኙት ከሁሉም ኡመቶች በብዛት ሴቶች ናቸው ብለዋል። ፕሊስ ይህንን ቪዲዮ ሴቶች ሳታዩት ሳታዳምጡት እንድታልፉ አልፈልግም። በአሁኑ ጊዜ ሁሉም ሴቶች በሚባል ደረጃ የረሳነው የዘነጋነው ነገር ነው። በደንብ ሼር ኮፒ ሊንክ አድርጉ። ለምስትክ፣ ለእህትክ፣ ለእናትክ ይህንን ቪዲዮ አድርሱልኝ። ምን አሉ ረሱል አለይሂ ሰላቱ ወሰላም? ከሁሉም ኡመቶች በብዛት ጀሀነም ላይ የሚገኙት ሴቶች ናቸው ብለዋል። ምክንያቱ ምንድን ነው? ጀሀነም ላይ የምንገኝበት ምክንያት ባሎቻችንን ስለምንክድ ነው። ከሃዲ ስለሆነ ወይም ስለምንክድ ነው። ለምን? ባሎቻችን ያደረጉልንን መልካም ነገር፣ ውለታቸውን፣ ደግነታቸውን፣ መልካምነታቸውን በአንድ ቀን ስህተት ያደረጉትን መልካም ነገር ሁላ ስለምንክድ ነው። እኔ አይደለም ያልኩት፣ ረሱል አለይሂ ሰላቱ ወሰላም የተናገሩት ነው። ከተሳሳትኩ አርሙኝ። እና ሴቶች ባሎቻችን ያደረጉልንን መልካም ነገር፣ ደግነታቸውን፣ መልካምነታቸውን በመካዳችን የጀሀነም እራት እንደምንሆን ስንቶቻችን እናውቃለን? ስንቶቻችንስ ዘንግተነዋል? ይሄንን ነገር ማለት ነው። ለማስታወስ አክል ነው። በኸይር ነገር ያስታወሰ ኸይር ነው። እና ፕሊስ ይሄንን ቪዲዮ ሼር ኮፒ ሊንክ በደንብ አድርጉልኝ። ሰላም። እንግዲህ እህታችን አላህ ኸይር ጀዛ ይስጥሽ። ያወቅሽን ማሳወቅ አጅር አለና አላህ ኸይር ጀዛ ይክፈልልሽ እልሻለሁ። እዚህ ጋር እኔ ምን ማለት ነው የፈለግኩት፣ አብዛኛው ብዙ ጊዜ እኛ የአረብ ሀገር ሴቶች ይክዳሉ፣ ትዳራቸውን ይክዳሉ፣ ባላቸውን ይክዳሉ እንባላለን። እኛ ብዙ ጊዜ ክደን ሳይሆን ተክደን ነው የምንገኘው። ተክደን ነው። ምናልባት በህይወቷ ደስተኛ ያልሆነች ከዚህ ህይወት እንዴት ልውጣ፣ ከዚህ ትዳር እንዴት ልውጣ ብላ በፊትም ለመውጣት ያሰበች ሴትና ለመካድ ተካደ የሚባል ቦታ እሱን ለመካድ የፈለገች ሴት ምናልባት አረብ ሀገር ማምጣቷ ምክንያት ሆኖላት ታረጋለች። ምክንያቱም በፊትም መውጫ ፈልገ ነበር። እነሱ ደግሞ ለልጆቿ ብላ ለኑሯ ብላ የነገ ህይወቴን አሻሽላለሁ ብላ የመጣች ሴት ጋር አትወዳደርም። ሴት ልጅ በህይወቷ ደስተኛ ከሆነች ኑሮን አሻሽላለሁ፣ የወደፊት ህይወቴን አሻሽላለሁ ብላ አረብ ሀገር መጣ በምንም ተአምር ትዳሯን አትክድም፣ ባሏን አትክድም።
በአንድ ነጥብ ሳይሆን በሁለት ነጥብ ሳይሆን በሶስት ነጥብ ሳይሆን በ10 ነጥብ ራሱ አትቅደም። ምክንያቱም ዛሬ አሁን ህይወት ብቻ የእሷ ህይወት ለማሻሻል አይደለም የመጣችው የልጆቿን ህይወት ራሱ ጨምራ ለማሻሻል እና የልጆቿንም ህይወት አኖራለሁ ብላ ምርጫ ሆኖላት ነው ወደ አረብ መጣችው እንጂ ልጆቿን ለመካድ ትዳሯን ለመካድ ባሏን ለመካድ አይደለም ስደት የመጣችው። እዚህ ውስጥ ተጎጂዎቹ እኛ ነን። እኛ ስንርቅ ብዙ በደል ነው የሚደርስብን። መተዛዘን ይርቃል። በፊት ፍቅር ያለ ህይወት እና ደስተኛ ህይወት የምንኖረም ከሆነ ደስታም ይርቃል፣ ፍቅርም ይርቃል፣ መተዛዘንም ይርቃል። አብሶ ደግሞ ከሁሉም ነገር የልጆቿ ሳቅ፣ ለቅሶ፣ ናፍቆት ያ ሁሉ በደል ሲደርስባት ነው የአረብ ሀገር ሴት የምትሰራው ማለት ነው። ስለዚህ የተካደችው የአረብ ሀገር ሴት ናት እንጂ ወንዶች አልተካዱም። እኔ የምለው ማለት ነው እንደ ራሴ የምለው ነገር ቢኖር ደግሞ አባቱ ነው እንደዚህ ነው የምለው። በፊት በህይወቷ ደስተኛ ያልሆነች ሴት ምናልባት መታ አረብ ሀገር ምክንያት ሆኖ ልትሄድ ትችላለች። ግን ዛሬ የልጆችንም የኔንም ህይወት እለውጣለሁ ብላ እንደ እናት ሆና አረብ ሀገር የወጣች ሴት ትሄዳለች ብዬ አላስብም። ትካዳለች እንጂ የመጨረሻ በደል ደርሶባት የመጨረሻ በቃ ከምንም ለቅድማ መስጠት አለብን። ለህይወታችን ነው። ለህይወቷ ስጋት ከሆነ ነው በቃ ይሄ ህይወት ይቅርብኝ፣ አያዋጣኝም፣ እኔ ራሴን አኖራለሁ ብላ ወደ ራሷ ፎከስ የምታደርገው እንጂ የቁሳቁስ ብር ምናምን ይሄ ህይወትን አይገነባም እላለሁ። ቪዲዮን ከወደዳችሁ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ እላችኋለሁ። አላህ ከወጥንበት ሀገር በሰላም ለሀገራችን ያብቀን፣ ለቤተሰቦቻችን ያብቀን። እስከዛም ባለንበት አላህ ሰላም ያድርገን እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እውነቴን ነው። ስትኖሪ ደግሞ የሰውን ባህሪ ትረጃለሽ። ስትታመሚ አስታዋሾችሽ ትለይበታለሽ። ስትቸገሪ የሰውን የክፋት ጥግ ታይበታለሽ። እውነቴን ነው። አየሽ፣ በእያንዳንዶቹ የህይወቶችሽ ፈተና ውስጥ ልብ ካልሽው ሁላቸውም ትምህርት አለችው። አንቺ ግን ህይወት ከምትነግርሽና ከምትመርጥልሽ ከምታስተምርሽ ይልቅ ሰዎች የሚነግሩሽን ሌላ ሰው የሚተረብሽን ነገር እያልሽ አይምሮሽን ትወጊያለሽ። ይቅር በህይወታችሁ ውስጥ የሚመጣ ፈተና ሁሉም ማን ምን እንደሆነ እኔ እንዴት እንደሆንኩ ያቺ እንዴት እንደሆነች ሁሉን እየለየች ታሳይሻለች። በቃ ፈተናዎች አይደለም ፈተናዎችሽ ዝም ብሎ ኑሮሽ ራሱ ሰውን ይለይልሻል። እኛ ግን ልብ አንለውም፣ አናውቀውማ። እውነቴን ነው። ችግሮች ሁሉ መፍትሄ ይዘው ነው የሚመጡት። ስትማሪ የሰውን ልብ ታውቂያለሽ። እውነቴን ነው። ስትኖሪ ደግሞ የሰውን ባህሪ ትረጃለሽ። ስትታመሚ አስታዋሾችሽ ትለይበታለሽ። ስትቸገሪ የሰውን የክፋት ጥግ ታይበታለሽ። እውነቴን ነው። አየሽ፣ በእያንዳንዶቹ የህይወቶችሽ ፈተና ውስጥ ልብ ካልሽው ሁላቸውም ትምህርት አለችው። አንቺ ግን ህይወት ከምትነግርሽና ከምትመርጥልሽ ከምታስተምርሽ ይልቅ ሰዎች የሚነግሩሽን ሌላ ሰው የሚተረብሽን ነገር እያልሽ አይምሮሽን ትወጊያለሽ። ይቅር በህይወታችሁ ውስጥ የሚመጣ ፈተና ሁሉም ማን ምን እንደሆነ እኔ እንዴት እንደሆን ያቺ እንዴት እንደሆነች ሁሉን እየለየች ታሳይሻለች። በቃ ፈተናዎች አይደለም ፈተናዎችሽ ዝም ብሎ ኑሮሽ ራሱ ሰውን ይለይልሻል። እኛ ግን ልብ አንለውም፣ አናውቀውማ። እውነቴን ነው። ችግሮች ሁሉ መፍትሄ ይዘው ነው የሚመጡት። ስትማር አይ እንዲህ ማታክት እንዴት ነው? ምን ሆነ ነው? ደስታ አርቆኝ፣ በሁሉም ነገር ደስታ አርቆኝ። ይኸውልህ ውስጥ እንዲደሰት አድርገው። ደስታን በኑሮ ከሚገጥሙ ሁኔታዎች ጋር አታገናኙ። ደስታ ማለት የችግር አለመኖር አይደለም። በችግር ውስጥም እያለፍክ መሳቅ ነው። ነገራቶች
ሰዎች የደስታ ምንጭ ለማወቅ ሲሉ አክብሮ ያደምጠዋል። ወዳጅ መቼም የማይተው አምላክ እንዳለ ማሰቡ በራሱ የደስታ ጥግ ነው። ደስተኛ ነው።